በጣም ብዙ ሰዎች ላይቭ ላይ እንደዚህ አይነት አማውንት ገንዘብ እየሰሩ ነው። እኔም 2 ቀን ላይቭ ላይ ገብቼ የሰራሁት አማውንት ነው ይሄ ማለት ነው። እናንተ ደግሞ ላላችሁበት ሀገር ይሄ ነገር ይሰራል ወይ? ምንስ ያስፈልጋችኋል? እንዴት አድርጋችሁ ነው the same thing የራሳችሁን ሊንክ እና ኮድ ጄኔሬት የምታደርጉት የሚለውን በእነዚህ 2 ወይ 3 ቪዲዮዎች በደንብ አስረዳችኋለሁ ማለት ነው። ግልጽ እንዲሆንላችሁ ስቴፕ ባይ ስቴፕ አብረን እናያለን። the same thing ይሄን አማውንት ከዚህም በላይ እናንተ መስራት እንድትችሉ ይሆናል ማለት ነው። በመጀመሪያ የምታደርጓቸው ነገሮች አንደኛው እኔ ባዮ ላይ ያለው ሊንክ ትጫኑታላችሁ። ያንን ሊንክ ስትጫኑት ቀጥታ ወደ አፊሊየት ፕሮግራሙ የምትገቡበትን ሊንክ ሪዳይሬክት ያደርጋችኋል ማለት ነው። የሚወስዳችሁ የራሳችሁን አካውንት ክሬት እንድታደርጉ ነው። ከዚህ በፊት የተሙ አፕሊኬሽን ከሌላችሁና የተሙ አካውንት ክሬት ያደረጋችሁ ከሆነ በጉግል በፌስቡክ እንዲሁም ደግሞ በአይክላውዳችሁ ክሬት እንድታደርጉ እነዚህ 3 አማራጮች ያመጣላችኋል። ከነዚህ ውስጥ የቀለላችሁን መርጣችሁ የማትረሱትን ፓስወርድ ክሬት ማድረግ ይኖርባችኋል። ምክንያቱም በኋላ ላይ ሪፈር ካደረጋችሁ በኋላ ገንዘባችሁ ዛሬ ስለሚቀመጥ ለዊዝድሮ በኋላ ላይ ፓስወርዳችሁ መርሳት ስለሌለባችሁ ማለት ነው። የመጀመሪያው ስቴፕ አካውንት ክሬት ማድረግ ነው። ይሄን አካውንት ክሬት ካደረጋችሁ በኋላ ደግሞ ቀጣዩ ስቴፕ ምን ይመስላል የሚለውን በኔክስት ቪዲዮ አሳያችኋለሁ ከክሊክ ሳሚ ጋር። see you in the next video